የገዳማውያን አባቶቻችን ጉዳይ ከጊዜ ወደ ጊዜ ወደ አሳሳቢ ደረጃ እየተሸጋገረ መጥቷል እንጂ ገዳም ላይ ገብቶ አባቶችን በመጨፍጨፍ እኮ የሚመጣና የሚረጋገጥ ሰላም የለም። በቤተ መንግስት እንደነ ዳንኤል ክብረት ያሉ ቋጥረው እቺን ቅድስት ቤተክርስቲያን ዳግማዊ ግራኝ አህመድ አብይ አህመድ ስለዚህ ቋላ ገዳማውያን አባቶቻችን ዝም አንልም። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትኖሩ ሁላችሁ ሰላም ለእናንተ ይሁን። ሰላም ክርስቶስ ይብዛላችሁ። ቴዶ ዘሩፋኤል ነኝ። እነሆ በቴዶ ቲዩብ ሞቅ ደመቅ ብሎ መቀጠሉን ተያይዞታል። ከናንተ አሁንም መተው የሌለበት አንድ ጉዳይ አለ። ላይክ፣ ሼር፣ ሰብስክራይብ፣ ኖቲፊኬሽን ኦል ማድረግ። ኖቲፊኬሽን ኦል ማድረጋችሁ የሚጠቅመው በሚዲያው የሚለቀቁ የትኞቹን ቪዲዮዎች ቶሎ ይደርሷችኋል ለማየት ትችላላችሁ ማለት ነው። ዛሬ በተጨማሪነት አንድ አስተዋጽኦአችሁን በእጅጉ ናፈኩኝ። በየሚመቻችሁ ሚዲያ ፕላትፎርሞቻችሁ ይህንን ቴዶ ቲዩብን እንድታስተዋውቁና ቤተሰብ እንዲበዛልን እንዲፈራ እንድታደርጉ እንድንበረታም እንድታጠነካክሩን ከጎናችን እንድትሆኑ ጠየቅናችሁ። እንደምታደርጉት አልጠራጠርም። ዛሬ እነሆ ሁላችን ልባችን የተፋቀበትን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ የገዳማውያን አባቶቻችንን ሞት፣ ግድያ በሚያሰቅቅ ሁኔታ የተፈረደባቸውን ይህንን የሞት ሁነት ካልተሰሙ ጉዳዮች ጭምር ልንዳስስ ወደናል። አብራችሁን ቆዩ። ሰላምና ጤና ጸጋና በረከት ቴዶ ዘሩፋኤል ነኝ በቴዶ ቲዩብ ተመልሰናል። እንግዲህ ስንመለስ ቀድሞ እንደነገርኳችሁ ሁላችን አዘንበት፣ አለቀስን፣ ጮህን፣ ፍትህ አልን። የገዳማውያን አባቶቻችን ጉዳይ ከጊዜ ወደ ጊዜ ወደ አሳሳቢ ደረጃ እየተሸጋገረ መጥቷል። ለዚህ ከንፈራችንን መጠን ብቻ የምንተው ጉዳይ ያለ አይመስለኝም። ገዳማውያን ማለት ረፍቶቻችን ናቸው። ገዳማውያን ማለት ከብዙ መከፋቶቻችን የምንጽናናባቸው ናቸው። ገዳማውያን አባቶቻችን ማለት ማረፊያ፣ መጠለያ፣ ታዛችን ማለት ናቸው። እነዚህን የገዳም አባቶቻችንን መድፈር ሁላችንን መድፈር ነው። እነዚህን የገዳም አባቶቻችንን ማጥፋት ራሷ ቤተክርስቲያንን ለኩሶ ማቃጠል፣ ለኩሶ ማጥፋት ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ልክ የዛሬ ዓመት ነበር የካቲት ላይ 2016 ዓመተ ምህረት የቀደመ ሞታቸው ታውጆ የነበረው። በዚያ ጊዜ ሁላችንም ማዝነን ፍትህ ጠይቀን ነበር። ተው ተረጋጉ አሉን። ከላይም ከታችም ከውስጥም ከውጭም ያሉ አካላት ጉዳዩን ያደረሱት ታጣቂዎች ናቸው፣ የማይታወቁ ናቸው ተባለ። በነጋታው የሀገሪቱ ጠቅላይ ኤታማዦር ሹም ብርሃኑ ጁላ እንዲህ አለን። በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ የኛን እንቅስቃሴ የሌለበት ቦታ እየፈለገ ጥቃት የሚያደርስ ኃይል ግን አሁንም አለ። እንግዲህ ጠቅላይ አዛዡ በጣም ብዙ ጊዜ ሆዱ አይቋጥርም፣ አፉም አይቋጥርም፣ ዝም ብሎ መዘርገፍ ነው። ብዙ ነገር ይናገራል። እግዚአብሔር ይስጠው ለብዙ መረጃዎች ተጨባጭ የሆኑ ነገሮችን እንድናገኝ ያደርገናል። እንግዲህ በዚሁ ንግግሩ ላይ ቀድሞ ምን ብሎ ነበረ? ገዳማውያንን መጠበቅ ግዴታችን አይደለም፣ ገዳማውያንን ለመጠበቅ ገዳማትን ለመጠበቅ አይደለም የተቀመጥነው ብሎ አፉን ሞልቶ ተናግሮ ነበር። በጣም ባሳዛኝ ሁኔታ ሀገሪቱ በደህንነት ኃይሎች መካለው በጥበቃም ስራ ላይ ባሉ የፖሊስም የወታደርም የፌደራል ፖሊስ አካላትም ተጠቃሚ ነኝ ብላ ነው የምታስበው ኢትዮጵያ። ነገር ግን እንዲህ ዘብ የማይቆሙላት መሪዎች ጭምር በአደባባይ ይወጡ እንዲህ ነው የሚናገሩት። በገዳም የመሸገን ለማጥቃት በገዳም የመሸገን መሰሪ አውጥቶ በስነ ስርዓት ለመቅጣት እኮ ኦፕሬሽን የሚባል የፖለቲካ የውትድርና ቋንቋል እንጂ ገዳም ላይ ገብቶ አባቶችን በመጨፍጨፍ እኮ የሚመጣና የሚረጋገጥ ሰላም የለም። ነገር ግን ከገዳማውያን ጋር በተያያዘ ለሚደረጉ ጭፍጨፋዎች እንዳጠቃላይ በቅድስት ቤተክርስቲያን ላይ የሚደረጉ ጥቃቶችን በበላይነት የሚመራው መንግስት መሆኑን የኚሁ ሹመኛ ንግግር ጉልት አድርጎ ነገሮችን ያሳያል። የዝቋላ ደብረ ከዋክብት አባቶቻችን የተገደሉት በማን ነው? በታጣቂዎች ብለን አናምንም። በራሱ በመንግስት ነው የተፈጸመው። ይህንን ለማሳየት የነዚሁ የገዳማውያን ሞት በራሱ ማሳያ ነው። አንድ በገዳማውያኑ ያልተፈቀደ ነገር ግን ጫፉን ብቻ እንድታዩት ጨርሶ ማየት በፍጹም አይፈቀድም። ለአባቶቻችን ትእዛዝ
እንጠነቀቃለን። እምታዩአቸው አባት የሞቱበትን ሁኔታ አስረዳና ከዛ በኋላ ፍርዱን ለናንተ ተዋለሁ። እንመልከተው። እንግዲህ ኬሻ የለበሰው አስከሬናቸው ኬሻ የለበሰው አባት ናቸው። ስለሳቸው ነው ማወቅ። መልካም እዚህ ድረስ ካየነው ይበቃል። ከዚህ በላይ መጨመር በፍጹም አያስፈልጋችሁም። እንዳልኩት አባቶቻችንም ከልክለዋል። እንድንረዳ ብቻ ነው፣ እኛ እንድናየው ብቻ ነው ያንን የላኩልን። በጣም ነው የሚያሳዝነው። አይናችሁን ሞልታችሁ ብታዩት እንቅልፍ አትተኙ። የገዳማውያን አባቶች ላይ እንዴት እንዲህ ሊሆን ይችላል ብላችሁ ትጠይቃላችሁ። ልቀጥል። እኚህ አባት የተገደሉት ከባታቸው አውጥተዋቸው መግደል፣ ከመግደል ባለፈ ጭንቅላታቸውን መቀጥቀጥ፣ ጭንቅላታቸውን ከመቀጥቀጥ ባሻገር አይናቸውን አፍርጠው ገደል ውስጥ ወርውረዋቸው ነው የሄዱት። ሲገባን ሽፍታ ወይም ደግሞ ሸማቂ ሁለት አይነት ባህሪዎች ነው ያሉት። አንድ ለፖለቲካ ትርፍ፣ ሁለት ለዝርፊያ። ከገዳም አባቶች ምን ይዘረፋል? ከገዳም አባቶች የትኛው የፖለቲካ ትርፍ ነው የሚገኘው? እንደዚያስ ቢሆን እንደዚህ በሚያሰቅቅ ሁኔታ ገሎ ገደል ውስጥ መጣል ምን የሚሉት ቅያሜ ነው? ምን የሚሉት በቀል ነው? የትኛውስ ታጣቂ ነው የዚህን ያክል የገዳም አባቶችን ሊጠላ የሚችለው? ሊያውም እኚህ አባት ከ15 ዓመት በላይ በዓት ተዘግተው ያሉ መናኒ ናቸው። እኚህን መናኒ አውጥቶ ለመግደል አይደለም ሰው ጅብ እንኳን ፍላጎቱ ይኖረዋል? አይኖረውም። መንግስታዊ ፍላጎት ልዩ አሰራር ካልሆነ በቀር በመሰል ሌሎች አባቶቻችንም እንዲሁ ባለው መንገድ ተገለዋል። እዛው ዝቋላ ላይ ዘግይተን የምንመለከተውና የምናየው ጉዳይ ይሆናል። በዚህ ሁኔታ ውስጥ ባታሞኙን ጥሩ ነው። የገዳም አባቶቻችን እንደ ቅዱስ እስጢፋኖስ በድንጋይ ተወገው ሲገደሉ ልዩ ክፋት እንዳለ እናምናለን። በቤተ መንግስት እንደነ ዳንኤል ክብረት ያሉ ቋጥረው እቺን ቅድስት ቤተክርስቲያን ሰነዷን እየሸጡ የሚያስቀጠቅጡ ሰዎች ባሉበት ቤተክርስቲያን ሰላሟን አግኝታ ትኖራለች ብለን አናምንም። በዚህ ዘመን ዮዲት ጉዲትና ግራኝ አህመድ አንድ ላይ ነው በኢትዮጵያ ምድር ላይ የተገኙት። ዳግማዊት ዮዲት ጉዲት እነሆ ዳንኤል ክብረት፣ እንዲሁ ደግሞ ዳግማዊ ግራኝ አህመድ አብይ አህመድ። በእንደዚህ ሁኔታ ነው እንግዲህ ቤተክርስቲያን እጥብ ተደርጋ እንድታፈር የገዳም አባቶችም እየሞቱ እንድንሳቀቅ እየሆነ ያለው። የገዳም አባቶቻችን ልዩ ባህሪያቸው የሚገርመው የሚጸልዩት የሚለምኑት ስለራሳቸው አይደለም። የሚለምኑት የሚጸልዩት በእነሱ ቤተ እምነት ላለ ኦርቶዶክሳዊ ብቻ አይደለም። ቢልቁኑ ኦርቶዶክሳውያን ከሆንም ውጪ ላሉት ለማያምኑት በአጠቃላይ ለምድረ ኢትዮጵያ፣ ለአፍሪካ ብሎም ለዓለም ራሳቸውን ጥለው ሰውነታቸውን በገል እያከኩ ማቅ ለብሰው አመድ ነስንሰው ከእህል ጋር ተጣልተው ሲጸልዩ የሚኖሩ ናቸው። የገዳም አባቶችን በማጥፋት የሚረጋገጥ የትኛው ብልጽግና እንደሆነ እናያለን። አማኙን በማርገፍ አማኙን በመግደል አማኙን በማሸማቀቅ በቃኝ ያላለው መንግስት አብያተ ክርስቲያናት እንደ ችቦ ሲለኮሱ ሲቀጣጠሉ ክብሪት የሚያቀብለው ስርዓት በዚሁ አልበቃ ብሎ ወደ ገዳም አባቶቻችን ዞሯል። መላው ኦርቶዶክሳውያን አይኖቻችን አሁን የሚከፈቱበት ትክክለኛው ጊዜ ላይ ደርሷል። እስከዛሬ ድረስ ብዙ አይነት ጭፍጨፋዎችን በመላው ሀገሪቱ በተለይ በሰሜኑ የሀገራችን ክፍል ተመልክተናል። ከሁሉ የሚከፋው የሞታችን መጠለያ የሆኑ ገዳማውያን አባቶቻችን በዚህ አይነት መንገድ የሚኖርባቸው ሰቆቃና ጫና ነው። በዝቋላ ተደጋጋሚ ዋይታ ይሰማል። አባቶች ወዴት እንሂድ ሲሉ ይሰማል። ይህ እጅግ በጣም ያሳዝናል። ከዚህ አልፎ ቀድሞ እየወጡ የሚናገሩ የተለያዩ ትንቢቶችን እንዲሆናል እንዲተጠንቀቁ የሚሉ አባቶቻችን ዛሬ አፋቸውን ዘግተው ዝም ብለው ተቀምጠዋል። እግዚአብሔር አምላክ ምድሪቱን ተቀይሟታል። በእነሱ በኩል በእነሱ ድርጊት ይህንን ማረጋገጥ ይቻላል። ከዚህ አልፎ የቤተ ክርስቲያን ልጆችን ስለ ገዳማውያን የሚጮሁትን እየወሰዱ ማሰር የዘውትር ተግባር ሆኗል። እነ ደረጀ ዘወይንዬ ታስረዋል። ሰላሙኑ ለምን ተበጠብጣላችሁ ያሉት የኔታ ይባቤ ምንም ባላጠፉ ልጆችን ሰብስበው በማስተማራቸው ቤተክርስቲያንን የሚጠቅም ድርጊት ዕለት መፈጸማቸው ለልጆች ከዕለት ጉርስ እስከሚያነቡት መጽሐፍት እስከሚኖራቸው ዕውቀት የሚጨነቁ ለብዙዎች ዕውቀትን በሚዲያ ጭምር በመለገስ ወደር የማይገኝላቸውን አባት ለምን ሰላም ሁኑ አላችሁ፣ ለምን በጎጥ መከፋፈል ይብቃ አላችሁ ብለው ወስደው መሽገዋቸዋል። ስለ ሰላም የሚተነፍስ ስለ ሰላም የሚናገር ስለ ሰላም የሚቆም ይታሰራል፣ ይታረዳል።
አራጅ ግን ሁል ጊዜ በነፃነት ደረቱን ገልብጦ ይኖራል። ኢትዮጵያ ዛሬ ያለችበት እውነት ይህ ነው። ስለዚህ ቋላ ገዳማውያን አባቶቻችን ዝም አንልም። ረድኤት በረከታቸው ከኛ ጋራ ትሁን። አበቃው። ቴዶ ዘሩፋኤል ነኝ በቴዶ ቲዩ። ሁሌ አብራችሁኝ እንድትሆኑ ጠይቃለሁ። ሰላም ለእናንተ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላምና ጤና ጸጋና በረከት ቴዶ ዘሩፋኤል ነኝ በቴዶ ቲዩ።